ጉድ ነው እናንተ እንደው ጉድ። እማምዬ ምን እያደረግሽ ነው? ቡና እየወቀጥኩ ነው ልጄ። ሰሞኑን በዚህ ሰፈር መታለች አሁን ሞጭ ልፊት የምትባል ሌባ ዶሮ የሚቀራት ነገር የለም ብለውኝ ይኸው ዛሬ ተሰማሁ። በኋላ ቁጭ ብዬ ፍየል ጥበቃ ላይ ነኝ እኔ እናት ፍየሌን እዚሁ እየጠበኩኝ እስኪ ይህችን ቡና እንኳን መጣሽ ልወቃቅጣትና ሄደሽ ቤት ታፈያታለሽ። ደህና የሚበላም እዚሁ አምጪልኝ እዚሁ ልቅመስ እንጂ እህል እርቦኛል። እሷን ስጠብቅ እኔና ምን ላድርግ ብለሽ ነው? እና ምግብ ላምጣልሽ እዚሁ እስኪ ልውቀጥ ልጨርስና ታመጭልኛለሽ። እዚህ እነዛ ዶሮች በዛ ሂደዋል። ወደዚህ ሰብስቢልኝ እኔ እናት። እሷ አጥራ ያዲናትም የሚባል ነገር ነው የሰማሁት። ያቸው ሂደዋል። ሰብስቢያቸው ሂጂ አንጫቸው። አዎ አምጫቸው ወደዚሁ ሰብስቢያቸው። እሺ እንዲያው ንብረቶችን ስንት ነገር ለፍቼ ያፈራኋቸውን ደግሞ ሰብስባቸው ብትሄድ እኔ ማን ያለህ እላለሁ። ልጄ አይዞሽ እናቴ እዚሁ እኔው ጥብቅ አደርግሻለሁ። ሁለት ነፍስ ናት፣ ነፍሰ ጡር ናት። ስንት ነገር ተንከባክቤ አሳድጌ ደግሞ ላስታርጋኝ ብትሄድ የማን ያለህ እላለሁ። ወደዚህ በያቸው እናቴ አንጫቸው። እሰይ እንኳን መጣሽ። አሁንስ ቡናውም ጥምት ብሎኝ ነበረ። እንጀራውንም እዚሁ አምጥተን እንብላ። እዚሁ ነቅነቅ የለም አለ ሞኛን ትፈልግ። እኔስ ብልጥ ነኝ እናቴ። ጅሎችን ስታጃጅል ከርማለች። እኔስ አልጃጃልላትም፣ አልተኛም፣ እንቅልፍም አይወስደኝም፣ ግድ የለኝም። እሰይ እንደ እሱ አምጫቸው። የሚበላም ብዙ አድርጊላቸው የእኔ እናት። አይዞሽ። እሺ ማሚዬ እንኳን መጣሽ። እግዚአብሔር ያቆይሽ። አሁንስ እንደው ስሮጥ መጣሽልኝ እናቴ። በሰሃን የሆነ የሚበላ ነገር አምጪልኝ ለእኔም። እዚሁ እየጠበኳቸው እበላለሁ እንጂ ቡናውን አድርሼዋለሁ። እኛን ታታል እናቴ። ንብረቶቼን እሰበስባለሁ። ከተሰረቀ በኋላ መጨፈር ምን ይሰራል? ቀድሞ መሰብሰብ ነው የሚሻለው። እኔስ ስብስብ አድርጌ ነይ የእኔ እናት ነይ። ይወጋሻል። ተይ ነይ ተይ። አንድ ላይ ነው የምትበሉት? ተከትለውሽ መጡ ዶሮች። ምን አያስበሉም የእኔ እናት ሁሉም። ምን አንቺ እስኪ ውሰጂ ይሄን። እንዲያው እርቦኛል ትንሽ ልቅመስ ብዬሽ ነው። እኔስ ምንም የሚያስበሉም አይደሉም። ሩቅ አትብላ። ከዛ ከሴትዮ ተምረዋል መሰለኝ እንጂ በሰላም አይደለም። እነዚህ ወጭ ለአፋዎች እየበላች ምንም በላሁት። እዛው ቡናው ላይ አዘገጃጅልኝ እንጂ እህል ምንም እንዲበላም አልሆነ። እኔ እናት ይሄንን ዲያ እኔም አልወደው። ይሄንን የፈረንጅ ዳቦ ምን ያደርጋል ብለሽ ነው ልጅ? አይ የእኔ እናት አይዞሽ። ቆይ ድንቡክ ያለ ልጅ እንድትወልጂልኝ ብዬሽ እስኪ እሷም አላስበላችኝ። እንዲህ ሁነንማ እነሱን ጠብቄ እኔ ራሙቼ እንዴት እችላለሁ? ጉድ ኧረ ይህችን ሴትዮ አብልልኝ። እንደው ምንም መላ የለኝም። ትስቂያለሽ አንቺ። እኔ ራብያለሁ እንግዲህ እዛው ቤት እበላለሁ። እዛች ቁጭ ልና በሯ ላይ የሚበላውን ታመጭልኛለሽ እንጂ በሉት። አሁንስ እንግዲህ ታያቸው እነሱ ነው አይደለም የምንኖረው። እንግዲህ ከብት ጋር ነው የሚኖረው እንጂ የለም እናቴ የለም። ታያቸው እነዛኞች ቤተሪያ ዶሮቹ እልም አሉኝ። እሷ ድንገት ነው አሉ ስልም የምትለው የሰይጣን እሷ ሴትዮ ግን አትመኛት። እንኳን እንቁላል የሚጥል የሚወልድ ፍየልና ዶሮ አግኝታ እንዲሁም አሁን ለታ ዝም ብላም ይዛ ስትሄድ አይቻታለሁ። ለእጇ መልም ዝም ብላ ዕቃ ሁሉ ሰብስባ ትሄዳለች። እኔና ቆራለሁ ሳይቀር መጠንቀቅ ነው እንግዲህ። አጥራችንን ማጥበቅ ነው። አጥራ ያዲናትም ግን እንዲያው እንደ ምንም ማጥበቅ ነው። ምንም አማራጭ የለንም። እስኪ ጠገበች። ትርፍራፊ እያበላኋት የእኔ ይቅር ለእሷ ትብላ እያልኩኝ ነው። ልጅ ምን ላድርግ ብለሽ ነው? አሁን እንግዲህ ቡናውን አደረሹና እንዴት ባደርግ ይሻለኛል? እዛው ጎኔ ልሰራት ብለሽ እቤት ላስገባት እንዴ? አንድ ላይ ተኝ። እዚህ ነው የምትተኝ? ኧረ ታሾፊያለሽ አንቺን የቁም ነገር እያወራሁ አንቺ ጥንባታን
አልደረሰብሽም። የኔ አንዷን ሰረቀችው። እንግዲህ አንቺ መቀለጃ ሁኜ እኔ እውነቴን ነው ተቸግሬ ነው። አንቺ ትቀልጅብኛለሽ። ምን አለብሽ? እንደነዚህ ድንቡክቡክ ያሉ ነገሮች አግኝታ እኔና ስንት እህሌን ጨርሰው እሷ ትለቅልኛለች። እንዴ ሞኝ ነሽ እንዴ? ወይ ጉድ! ፍየል በደንብ ቆንጆዬ ናት። ፍየል አይተት ከመጥቆሯ በቀር የቦቃና ታምራለች። ፀጉሯ ያምራል። የሰው ፀጉር ነው እኮ የሚመስለው። ማነሽ ምንድነር ነው ያልሽው? እናንተ የማትሉት ጉድ የላችሁ እናንተ ተማርን የምትሉ ሴቶች የማትኮተኮቱት ነገር ኮተታሞች። ማንየር መሰለው የኑግ ልጦጥ ነው የሚመስለው። አንቺ ጠጉር እንዴት እንደምታምር እያየሻል። እስኪ ብዬሽ ነው ስንት ብር ነው የገዛሻት? ድሮ እኮ ነው ጨቅላ ሁና እኔ ተናቷ ላይ ነው ያስቀረኋት። እናትየዋ ስትሸጥ እሷን አስቀረች። አሁን ነፍሰ ጡር ናት፣ ልትወልድልኝ ነው ጭራሽ። አዎ አንጭልኝማ ፍችልኝ። እንግዲህ ወደ ቤት እንግባ መሰለኝ። ዶሮችንም እናስገባቸውና ይሻላል ብታርገን ቁልፍ እንግዲህ ቁልፍ በቁልፍ ይሻላል ወይስ በሩ ላይ ብቀመጥ ይሻለኛል? እኔ እንደው ምንም እኔ ቀፎኛል። አንቺ ልጅ እኔ ነኝ ተረኛይቱ። አሁን የቀረኋት እኔ ነኝ። ዛብል ልትተርፍ ትችላለች፣ አይታወቅም። የእሷ ነገር ምንም መላ የለውም። እኔ የሞጭ ልፊት ምንም አላማረችኝ። አልጋ ያርግሽ አያ እዛው በራቸው ላይ ቁጭ እላለሁ። አብሬ ያሳድራቸዋለሁ። በሩ ላይ ቁጭ አልልም እንዴ ነው እንጃ። አላስነካትም። ሞጭ ልፊት እኔ ደምበታ ልሰርቅ አልችልም። እኔም ጎበዝ ነኝ እንዴ ሴት ጀግና ነኝ። ይሄን ያክልም አለሌባ አልጋለጥም። የፈለገ ነገር ቢሆን ግቢም ሌባ ገብቶ አያውቅም። እዚህማ ቡናውን አስተካክለው መጣሁ። እንግዲህ መጣሽ አፍሊና ጠብቂኝ መጣ። አይዟችሁ እናቴ። ወይ ጉድ! ሁሉም አሉ ይሆን እንደው ሴትዮ እኔ ምንም አላመንኳትም። እንደው ጠብቅልኝ አንተ ጌታዬ። ስንት ነገር ሰብስቤ ያሳደግኳቸውን ዶሮና እንትኖቼ አረግ መጣቻችን በዝበው ነይ ልትሉ እንደት እንደሱ ሰይ ያር ያቆይሽ አንቺው ትችያለሽ። ዶሮችማ ዝም አሉኝ እኮ ሄዱ እኮ አንቺ ልጅ። ኧረ እንዲያው እነሱ አይታመኑም። በዚህ እየገቡ አቅተውኛል። አሉ መሰለኛል። ሰብስቢልኝ በቃ እንግዲህ ሰብሰቡና በአንድ ፊታችን ጠጣ ቡናችንን ይግቡና እንጂ መላም የለው።